እሷ ከጨከነች እኔም እጨክናለሁኝ። አይደለም 5 ዓመት ለምን 10 ዓመት 20 ዓመት አይፈረድባትም። ልጆቼን ማየት እፈልጋለሁኝ። በልጆቼና በአገሬ መደራደር አላቅም። ስለዚህ ልጆቼን ካሳየችኝ እሺ ትፈታለች፣ እነግራቸዋለሁ። አለበለዛ ግን ልጆቼን አላሳይም ካለች ትታሰራለች እድሜ ልኳን። ጉድ 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 ጉድ! ውድ ሀገሬ ልጆች ነገሩ ከሯል። እንዲ ኦ ማይ ጋድ! እንዲ ነገሩ ከሯል አልኳችሁ። እንዲ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ እላለሁ። ውድ ሀገሬ ልጆች ጉድ ልንገራችሁ። ውድ ሀገሬ ልጆች ጉድ ልንገራችሁ። እንዴ ጉድ! ይሄን ያህል ጭከና! ዛሬ አለምና የሰይድ ጓደኛ ማለት ነው፣ ያው ጓደኛው ዘመዱ በሱመያ ቻናል ላይ ያው ስልኩ የሱመያ ስልክ አለም ጋር አይደለም። ያው አንዳንድ ያው ያሰብን የተጨነቀን የሱመያ ቤተሰቦች ስላለን በዛ ምክንያት እስኪ ቪዲዮ ልስራ ብላ ተነጋግራ ከሰይድ ዘመድም ጓደኛም በሉት ያው ከሱ ጋር መጥተው ሱመያን ያው እየሄደች ጠይቃለች አለምና በቃ ሰይድ ለምን አንጠይቀውም፣ እግሩ ላይ ወድቀን እንጠይቀው ብላ ጓደኛውን ይዛ መጣች አለም ማለት ነው። እኔ ግን ማለት ነው በነገራችን ላይ ይሄ የሰይድ ጓደኛ ተመችቶኛል። ጨዋታው ተመችቶኛል። ይመቻቡ። ያው ይቅርታ ግን ስምህን አላስተዋወቅም። ተመችቶኛል የሰይድ ጓደኛ ማለት ነው ዘመዱ እና ውድ ሀገሬ ልጆች ጉድ እኮ ነው ጉድ! ሁለቱ ሄደዋል። አለምና የሰይድ ጓደኛ ሄደዋል አንድ ላይ። ከዛ ሰይድ ለምንድን እንለምነው በቃ አንተን ቤተሰቡ ነህ፣ ስለዚህ በአንተ ፊት ያለውን ነገር እንጠይቀው፣ ተነጋገርን፣ እኔ እናንተ እንመካከርና ግን ሰይድ ይሄን ነገር ማወቅ የለበትም። ልክ ሰይድ ሲመጣ አንተ እንደ አዲስ ትመጣለህ ይባባላሉ። ሁለቱ አንድ ላይ ተመካክረው ማለት ነው። ከዛ እንዴ ሲጀመር ማለት ነው ሰይድ እኮ ማንንም የሚፈራ ሰው አይደለም። ሰይድ ማንንም አይፈራም፣ ወላሂ ማንንም አይፈራም። እንዴ ጓደኛው እኔንም እኮ ትናንትና አለ አቀመሰው። እሺ አቀመሰው። እኔ እንደውም ሳስበው ሰይድ የሆነ ችግር አለበት፣ ሰው ሲያይበልበል የሚለው ማለት ነው። እና እኔ ከበፊት ጀምሮ ሰይድን አውቀዋለሁ፣ ጓደኛዬ ነው። ሰይድ ጥሩ ሰው ነው። አዎ ሰይድ በጣም ጥሩ ሰው ነው፣ ለሰው አዛኝ ነው። ግን የሰው ልጅ ደግሞ በስተመጨረሻ የሚቀየረው ነገር አለ። ይቀየራል፣ የሰው ልጅ ይቀየራል። ማንኛውም የሰው ልጅ ሁሉ ይቀየራል። እና ተቀየረብኝ። እኔ ሰይድን በደንብ አውቀዋለሁኝ። አሁን ግን ሰይድ በጣም ጸባዩ ተቀየረብኝ። እኔ ራሱ ሰው ሲያወራ ራሱ ቀስ ብሎ የሚያወራ ሰው አሁን ጭራሽ በጣም ተቀየረ ሰይድ ራሱ። ስለዚህ እኔም ራሱ ግራ ገብቶኛል። እንደዚህ አልነበረም፣ እኔ አውቀዋለሁኝ አለ ጓደኛው። እንዲያው እኔም እኮ አብሬው ስንት ጊዜ የበላን የጠጣነን እኮ ጓደኛ ነን፣ የሁለቱም ጓደኛ ነን አለች አለም። እንዲህም ጓደኛም የለም። እኔ አሁን ራሱ ይሄ ሰይድ ጓደኛ መቼም እስኪ እናየዋለን፣ ግን አላማረኝም። የሆነ ፍጥን የሚለው ነገር አለ። እኔ እኮ እንደዚህ ምናምን የሚለው ነገር አለ። አለምን ተዋት፣ አለምን ዝም ብላ ነው። እና እኔ ለምነዋለሁኝ ከዛ በኋላ እግሩ ላይ ወድቄ ሱመያን እንዲያስፈታት ነው የምንፈልገው።
ተባባሉ ማለት ነው። ተመካከሩ። ከዛ ሁለቱ ተነጋግረው ሰይድን ቀጥረውት የለ መጣ ሰይድ ምናምን። ከዛ እናቴ ጭራሽ ልጆቼን ካላሳየችኝ አይደለም 5 ዓመት 10 ዓመት ይፈረድባት በፍጹም። እሷ ደግሞ የኔ ንግስት ማለት ነው። ንግስት ሱመያ አላህ ይጠብቅሽ። አላህ ለልጆች ሲል እውነቱን ያውጣልሽ። አዎ እውነቱን አላህ ያውጣልሽ። አላህ ይጠብቅሽ። እንዲህ ነው ጀግና ሴት ማለት። እንዲህ ቁርጥ ያለች በማንኛውም ነገር ቁርጥ ያረገች ሴት ነች ጀግና ማለት። አይደለም 10 ዓመት የፈለገ ዓመት እድሜ ልክ ልታሰር ልጆችን በፍጹም አላሳየውም ማለች። አላሳየውም። ልጆቹ ያው ጎንደር ነው ያሉት። ይሄም የሰይድ ጓደኛ ተደዋውሎ ጠይቆ ልጆቹ ያሉት ጎንደር ነው። ሱመያም አቷሽም ተናግራለች። ጎንደር እናቴ ጋር ናቸው ብላለች። እየሰራች ምናምን ነው የምትልከው ለልጆቿ ማለት ነው። የኔ ጀግና ማለት ነው። ስለዚህ ልጆቹን መቼም አያያቸውም። ቆራጠች ጀግና። እኔ እኮ ወላሂ ነው የምላችሁ ሱመያን ስወዳት በምክንያት ነው። የሰው ልጅ ትክክል ነገር ሲሰራ ያን ሰው ማድነቅ አለብን። የሆነ ነገር ደግሞ ስህተት ከሰራ ስህተቱን ለዛ ለሰው መናገር። ምክንያቱም ማንኛችንም በዚህ ዓለም ላይ ጥሩ ሰው የለንም። ሁላችንም ስህተት እንሰራለን። ዋናው ትልቁ ነገር ግን ፖይንቱ ከስህተታችን መታረሙ ነው። ከስህተታችን መታረሙ በቃ በዚህ ነገር አምንበታለሁ። እና ውዶችዬ ማለት ነው ጉድ እኮ ነው ጉድ። እኔ እኮ አንተ ሚስት የስንት ዓመት ሚስት አይደለች እንዴ? እንዴት አትግባቡም ይለዋል ይሄ ጓደኛው ሲለው ጊዜ አዎ እንዴ 10 ዓመት እኮ አብረን ያለን። ታዲያ 10 ዓመት ሙሉ እኮ ብዙ ነገር ትግባባላችሁ። ስለዚህ ለምን ተሸንፈህ ነገሮችን ለምን አብርደ እሷም ተፈታ ልጆቿን ታሳይህና ታሳድግ አለው። ያው እንግዲህ ከዓለም ጋር ስለተመካከሩ ነው። እኔ የፈለገ ነገር ይሁን ለሴት ልጅ ነው እምወግነው፣ ሴት ልጅ እንድትጎዳብኝ አልፈልግም ብሏል። እንግዲህ የሰይድ ጓደኛው ማለት ነው። እንደዛ ከሆነ አቋም ጥሩ ነው፣ ግን እኔ አላማረኝም። የሆነ ፍጥን የሚለው ነገር አለ። እንደዛ ከሆነ ጥሩ ነው ወንድሜ ማለት ነው። በኋላ ግን እንዳለም ጅድልጥ ነገር እንዳይመጣ። ስለዚህ እና ለምንድን በቃ እኔ በንግስት ሱመያ ስም በቃ ይቅርታ እጠይቃለሁ ሰይድ። እንዴ እኔ መች በደለችኝ? እኔ እኮ ሱመያ አልበደለችኝም እኮ። እኔ እኮ እሷን ብዬ ጎንደር፣ አዲስ አበባ፣ የመን ስመላለስ ነበረ ልጆቼን አሳይኝ እያልኩ፣ ግን እሷ አልፈልግም ያለችኝ እንጂ እኔ እኮ ወዳታለሁ። ጉድ እኮ ነው ጉድ። አንተ አሚር የሆነ ማጂክ የሆንክ ልጅ ነህ። ማጂክ እንዴ! ልጁን እኮ በቃ ጨለሉት እኮ። ጨለለ እኮ ሰይድ ጨለለ እኮ ውዶችዬ። ከዛ ምን ቢል ጥሩ ነው? ጉድ ሰይድ። እኔ እኮ አለ ሱመያን እኮ እወዳታለሁ በጣም። እንዴ ለምን አልወዳትም? በጣም ነው የምወዳት። እሷ ነች እንጂ እምቢ ያለችን። እኔ እኮ እወዳታለሁ። እንዳውም ምን አይነት መተት ነው ያስነኩብኝ ብዬ እጠራጠራለሁ፣ እፈራለሁ አለ። ኦ ማይ ጋድ ወላይ ምን አይነት መተት ነው ያስነኩብኝ እያልኩኝ እጠራጠራለሁ። ሱመያን እኔ በጣም ነው የምወዳት። እሷ ናት እንጂ አልፈልግህም ያለችኝ እና እንዴት አልወዳትም አለ። አካሲ ወይ ያዳ። እሺ መውደድ መፋቀር ጥሩ ነው። የልጆች እናት ነች። ብዙ ነገር አሳልፋችኋል። 10 ዓመት ማለት በጣም ብዙ ነገር ብዙ ቻሌንጅ ያሳለፋችሁበት ጊዜ ነው። ግን እየወደድካት ከሆነ እስከ ዛሬሽ ልጆችህን ሳታይ ቆይተህ የለ እንዴ? እስከ ዛሬም እኮ ልጆችህን ሳታይ ቆይተሃል። ስለዚህ ለምን ጨክነህ በትንሿ ነገር በሽማግሌ መፍታት የምትችሉትን በገንዘብ ፖሊሶችን ገዝተህ እስር ቤት አስገባት።
ለምን እንድትታሰር አደረካት? አይኖ ይገባኛል፣ በልክ ነው። እሷም እምቢ አለችኝ፣ እኔም እንደዛው። ሁለት እልከኛሞች ማለት ነው። ሁለት እልከኛሞች። ስለዚህ በጣም ከባድ ነው። ምንድን ነው ያለው ጓደኛው? ጉድ እኮ ነው። ጉድ ጓደኛው ወላሂ የሰይድ ጓደኛ ተመችቶኛል። ወላሂ አለምና እሱ ግን እንደው ጓደኛሞች ብትሆኑ ደስ ይለኛል። ኦ ማይ ጋድ ወላሂ አለምና የሰይድ ጓደኛ ተመችቶኛል። እንዴ ጉድ እኮ ነው። ሰይድ አለው እስኪ ስማኝ፣ እንደው ምን አለበት ሁለታችሁም፣ አንተም ኃይለኛ እሷም ኃይለኛ፣ ሁለት እልከኛ፣ እስኪ አንተ ውሃውን አለው። እስኪ ውሃውን ሲለው ማን ሰይድ እና እኔ ምን ላድርግ ታዲያ? ምን ላድርግ? እኔ እኮ እወዳታለሁ እኮ እንዴ። የልጆቼ እናት እኮ ነች። ለምንድን ነው እምቢ የምትለው የልጆቼ? እሷ እምቢ ካለች እኔ ታዲያ ምን ማድረግ አለብኝ? ግዴታ እስር ቤት ነዋ። እምቢ ካለች በቃ እስር ቤት። ለምኗት ልጆቼን እንድታሳየኝ ለምኗት ይላቸው። በፍጹም አለችው አለ። በፍጹም አይደለም 10 ዓመት 20 ዓመት እንኳን ቢፈረድብኝ ልጆቼን አታያቸውም አለችው። አታያቸውም ልጆቼን አለችው። እንደዛ ብላለች። በቃ እኔ ሁልጊዜ እየሄድኩኝ ልብስም ምግብም ይዤ እሄዳለሁኝ። ግን ሱመያ የመጨረሻ ውሳኔዋ የፈለገ ሊሆን 5 ዓመትም ሆነ 10 ዓመትም የተፈረደብኝን ፍርድ ቤት ይፍረድብኝ፣ ልጆቼን በፍጹም አታይም አለች። ንግስቲቱ ቆረጠች ሱመያ። እኔ እኮ ሱመያን ጀግና ምላት እኮ ለዚህ ነው። በቃ አቋም እንዴ እኔ የምለው ሰይድ ማለት ነው። እኔ ትልቅ ነገር በቃ ያልገባኝ ነገር 2 ዓመት ሙሉ አንዴ ሀዋ፣ አንዴ ሮዛ፣ አንዴ ኦማይ ጉድነስ ማነች ሀዊ በረኪና፣ አንዴ ቱኪ፣ አንዴ ምናምን 5-6 ሴት ስትል አንድ ቀን ሱመያ ወላሂ አንድ ቀን ትዝ ብሎ አታውቅም። አንድ ቀን ትዝ ብለው ስለሷ አውርቶ አያውቅም። እንደውም ያወራው ምንድነው ሪል ስቴት ልትገዛ ስትሄድ ከሮዛ ጋር በዛን ሰዓት አለም ደውላ ነግረው የዛን ጊዜ መጥቶ እጇን እንትን አላት። ከዛ በኋላ ግን ወሬ እየለቃቀመ አለም ተምችነች። አለም ወሬኛ ከዚህ ወሬ ታቀባብል። አሁንም ሱመያ መቼም እርግጠኛ ነኝ ይሄን ቪዲዮ ተፈታ ታየዋለች። ከዛ የዛን ጊዜ ብቻ ተናገረ ሱመያ። እስከዛሬ የነበረ አሁን አሚር ማጂክ ብየዋለሁ። እኔ አሚርን ማጂክ ብየዋለሁ። ሰይድን ወደ ሱመያ የሳብክ ጌታ ማጂክ ብያለሁ። አሚር ማጂክ። አዎ ምክንያቱም ሰይድን ጎትቶ እንደ ማጂክ ስቦ ያመጣው ባንዴ አሚር ነው። ጉድ እኮ ነው እንዴ! እኔ እኮ ገርሞኝ እኮ ነው ጉድ። ወላሂ ነው የምላችሁ እንዴ። አሁን እኮ ጭራሽ ብሎ ምን አለ? እኔ ወዳታለሁ፣ ሁሉን ነገር አከብራታለሁ፣ ግን አለ ሱመያዬን የሆነ መተት ነክቶብኛል። እሷ እኔን ስታይ በቃ የሆነ ነገር የሚያረጋት አልፈልግም የምትለው ነገር እኔ መተት ነክቶብኛል ሱመያን አለ። በቃ እንጂ ሱመያ እንደዛ አይነት አትሆንብኝም አለ ሰይድ። ጉድ እኮ ነው ወላሂ። እኔ በጣም ነው በቃ ሰይድ ግራ ገብቶታል እንዴ። ጓደኛው እኮ እንደዚህ ያለ ሲጀመር አለው አንተ እኮ የከሰስካት በመጥፎ ክስ ነው። አዎ በአሚር አስወግታኛለች ያለው ይሄ ቢያንስ እንደው 5 ዓመት 10 ዓመት ምናምን ያስፈርድባት ይችላል። በጣም መጥፎ ክስ ነው። ግን ደግሞ እውነቱ ይወጣል። ሱመያ ምንም አትሆንም። ግን ሰይድ አሁንም ቢሆን ሱመያ ዞሮ በዋስ መውጣቷ አይቀርም፣ ትወጣለች። ትልቁ ነገር ግን እድሜ ልክህን የሚጸጽትህ ነገር ውስጥ ነው የገባው።
እድሜ ልክህን የሚጸጽት ነገር ውስጥ ነው የገባው ሰይድ። እንዴ ይሄ ነገር ልጆቿን ትታ እንዴ አንድ ቀን እንደ እናት አንድ እናት እኮ ልጆቿን አንድ ቀን እንኳን ሳታናግር ስትቀር አይደለም አንድ ቀን 30 ደቂቃ እንዴ በጣም ከባድ ነው። ይሄንን ነገር እያወክ ትራራልኛለሽ ሱመያ ስትታሰር ትራራልኛለሽ ብለህ በገንዘብ ያሳሰርካት ነገር ሱመያ ነገ ጧት በነፃ ስትወጣ እውነቱ ወጥቶላት የዛን ሰዓት ልጆችን ደግሞ ከነጭራሹ ስታጣ እድሜ ልክህን ነው የሚጸጽት። እድሜ ልክህን እመነኝ ሰይድ፣ ወላሂ ነው የምልህ። ይሄ አሁን እልክ ውስጥ ነህ አንተም። እልክ ልጆችን ካላይ በቃ የተባለ ያልተባለውን ነገር እያልክ ለፖሊሶቹ ምናምን እያልክ ተናገርኩ እኮ እኔ ለፖሊሶቹ ሄጄ ነግራቸዋለሁኝ ልጆችን ካሳየችኝ እንድትፈታ አደርጋለሁ። ይሄ ምንድነው? በገንዘብ እንዳሳሰርካት ግልጽ ነው፣ የታወቀ ነገር ነው። ደግሞ እውነት ይወጣል አንድ ቀን ማለት ነው። ስለዚህ እኔ ወንድሜ ሰይድ አከብርሃለሁ፣ አንተንም አከብርሃለሁ። በጣም ጥሩ ሰው ነህ፣ ግን ነገሮችን እሰብበት። እማትወጣው ነገር ውስጥ እየገባ ነው። ልጆችን ከነመጨረሻው አታይም ጭራሽ። ምክንያቱም ሱመያ በጣም ኃይለኛ እልከኛ ሴት ነች፣ ካንተ የባሰች። ይኸው ከነጭራሹም ልጆችን አታይም ልታሰር አለች እኮ። ስለዚህ እንደኔ በሽማግሌ ተነጋግራችሁ ክስህን አውርድላት። ክስህን አውርድ፣ ክስህን አንሳ። ከዛ በኋላ የምታረጉትን ነገር ታረጋላችሁ። ደግሞ ያው ሰርፕራይዝ አድርገን እናስታርቃችኋለን ብለዋል። እንግዲህ እስኪ ጓደኛ ማለት ነው። ይህም ነገር ደግሞ እናንተ ሁለታችሁ የምትግባቡበት ነገር አድርጋችሁ ስምሙነት ለልጆቻችሁ ሲባል ብትፈጥሩ ጥሩ ነው። ጉድ እኮ ነው። እኛንም እኮ ግራ አጋባችሁን እንዴ! ምንድን ነው? ጉድ ወላሂ እኛንም ግራ አጋባችሁን እንዴ! እኛ ምን እንሁን? ሰይድ ያንተ እኮ ያንንም ጣ እያረክ እኮ በቃ ጓደኞችን በሙሉ አባራርካቸው። ስለዚህ ሰይድ ነገሮችን ሁሉ እሰብበት። ይቅርታ፣ እልክ ለማንም አይጠቅምም። በአሁኑ ጊዜ የፈለገ ነገር ብታጠፋ እያወክ ያንን ሰው ይቅርታ ማለት ነው። በቃ ቀስ ብለህ ይቅርታ ብለህ ወደ ፍቅር ያሸንፋል። ምንም ቢሆን ምንም ብዙ ነገር አብራችሁ አሳልፋችኋል፣ ብዙ ነገር አይታችኋል፣ ብዙ ነገር ማናቀው እኛ ብዙ ነገር አሳልፋችኋል ብዬ ተስፋ አደርጋለሁ። ስለዚህ ያንን አይተህ መፍትሄዎቹን ሁሉ አንተ አብርዳቸው። ሁሉም ነገር ያለው በአንተ እጅ ነው። በእልክ አይሆንም ሰይድዬ። ስለዚህ ነገሮችን ተነጋግራችሁ ፍቱ እላለሁኝ። እኔ የሰይድም ጓደኛ ዘመድ ይመች። እኔ ተመችቶኛል፣ ወላሂ ተመችቶኛል። ልጁ አለም አንዴ ወደዛ ወደዚህ ነሽ። ግን እውነት አንቺ የሱመያ ጓደኛ ከሆንሽ በዛም በዚህም ብለሽ ሱመያ እንድትፈታ አድርጊ። እዚህ ጋር ነው ጓደኝነት ማለት ይሄ ነው። ሰይድን አሳምነሽ የፈለገ ነገር አድርገሽ እንድትፈታ አድርጊ። በአጭር ጊዜ ውስጥ ውሳኔ እንዲወሰን። ጉድ እኮ ነው። ውድ ሀገሬ ልጆች እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ